ዘይነብ ውዴ መግባት ትችላለህ? እሺ ማዬ። ዘይነብ ውዴ ምንም አልሰማሽም ማለት ነው? ወይዘሮ ጎኑልን ትንሽ አሟታል። ለረጅም ጊዜ ሆስፒታል ነበረች። ምን ተፈጠረ? ከባድ ነገር ነው? እውነት ለመናገር አላውቅም፣ ግን ማወቅ አለብሽ ብዬ ነው። አላውቅም፣ ምናልባት ልጠይቀት ትፈልጊያለሽ ብዬ ነው። አመሰግናለሁ። ዘይነብ ሰላም። እንኳን ደህና መጣሽ። እባክሽ አትቸገሪ። ችግር የለውም፣ አንቺን አልጠበቅኩሽም ነበር። ነይ እባክሽ ቁጭ በይ። ፈጣሪ ማርሽ። አመሰግናለሁ የኔ ውድ፣ እንኳን ደህና መጣሽ። አመሰግናለሁ። እንዴት ነሽ? ደህና ነሽ ልጄ? ደህና ነኝ። አንቺ እንዴት ነሽ? በሽታው ምንድነው? ደህና ነኝ። ብርድ ነው፣ ምንም አይደል። አንቺ እንዴት ነሽ? ቶርናስ ደህና ነች? አዲስ ነገር አለ እንዴ? ማሳደጊያ ውስጥ ነች። አቶ አሊ አንዳንድ ቅጆችን ወስዷል። በጣም ደስ ያላት ትመስላለች። ፈገግ ብላ ነበር። በጣም ደስ ይላል። የረሳችኝ ይመስለኛል። እሱ በጭራሽ ሊሆን አይችልም። መቼም አትረሳሽም። ግን ያው ትንሽ ልጅ ነች አይደል? ወይዘሮ ጃይዴ ብዙ እንዳላስጠበቅኩሽ ተስፋ አደርጋለሁ። ትንሽ በስራ ተወጥሬ ነበር። አሁን ገና መድረሴ ነው። ተቀመጥ። ግን ስትደውል በጣም ተጨንቄ ነበር። አስቸኳይ ነገር አለ እንዴ? ወይዘሮ ጃይዴ በመጀመሪያ ነገር መልካም ረፍት እና ደግሞ እንኳን ደስ አላችሁ። ወይዘሪት ዘይነብ በመጀመሪያው ፍርድ ቤት ቀጠሮ መለቀቋ ትልቅ ስኬት ነው። ዘይነብ የሚገባትን አይነት ፍትህ አግኝታለች። ግን ደግሞ ቢሆንም ማለቴ ሹሌ አክጃይ ክሷ እንድታነሳ ምን አነሳሳት? ምን ገጥሟት ይሆን? ምናልባት ትክክለኛው ነገር ነው ብላ አስባ ይሆናል። ወይዘሮ ጃይዴ እባክሽን ተይ። እዚህ ነገር ላይ እጅሽ እንዳለበት በደንብ አውቃለሁ። ምክንያቱም ያቺ ሴት ወይዘሪት ዘይነብን ትጠላት ነበር። በጣም ተሳስተሃል። ሹሌ ሙሉ ዓለምን ትጠላ ነበር፣ ልጇንም ጨምሯቱ ሲናን። ይኸውልሽ ወይዘሪት ዘይነብ መጥፎ ሰው እንዳልሆነች ገብቶኛል። ግን ደግሞ ቢሆንም ከህጉ የሚቃረን ነገር ካለ ትክክለኛው ነገር። አቶ ሲናን እኔ ለ30 ዓመት ያህል ጠበቃ ነበር። ወይስ ረሳሁ? አረሳውትም ወይዘሮ ጃይዴ በጭራሽ አረሳውትም። ግን ስሚኝ፣ ይሄንን ነው ልነግርሽ የነበረው ወይዘሮ ጃይዴ። እነዚህ ሰዎች ከምታስቢው በላይ ውስብስብ ናቸው እና ምንም እንኳን ጥሩ አስበሽ የሆነ ነገር ብታደርጊም በስተመጨረሻም ሊጎዳሽ ይችላል። ስለዚህ በጣም መጠንቀቅ አለብሽ። እባክሽን ምንም አታስብ። እኔ ለረጅም ዓመታት በዚህ ስራ ላይ ቆይቻለሁ እና ደግሞ ከማን ራሴን መጠበቅ እንዳለብኝ አውቃለሁ። ስለዚህ እና በነገራችን ላይ ምንድነው የምትጠጣው? ሄሎ እማዬ፣ መንፈስ የሚባል ነገር አለ? ቱርና አንድ ጓደኛ አለችኝ፣ ስሟ ኤሊሽ ይባላል። መንፈስ ማዋራት እችላለሁ ስትል ነበር። ብታይ ከሽንት ቤት ስትወጣ አየችው። ፈርተን ልናግዛት አልቻለም። እማዬ
እያዳመጥሽ ነው? እያዳመኩ ነው። ቱርና ደህና ነሽ? ስልክ ከየት አገኘሽ? መጫወቻ ክፍል ውስጥ አንድ ስልክ አለ። ሁሉም ሰው ተኝቶ እያለ ቀስ ብዬ ልደውልልሽ እችላለሁ። እሺ ገባኝ። ያለሽበትን ወደሽዋል? አዎ፣ ትልቅ ፍሪጅ አለ። በጣም ደስ ይላል። ትልቅ ፍሪጅ ነው ያልሽው? ስለዚህ ብዙ ነገር ይይዛል ማለት ነው። ኤሊፍ ናት የነገረችኝ። ኤሊፍ ነች? ጓደኛሽ ነች? አዎ ነች። በደንብ የምትግባቡ ይመስልሻል? ከኔ ጋር ያለው አልጋ ላይ ነው የምተኛው። ካንቺ ጋር ተደራራቢ አልጋ ላይ ነው የምንተኛው። ቆይ አንቺ ከታች ነው የምተኛው? አዎ፣ እና ደግሞ ጠዋት ስነሳ ጭንቅላቴን እንዳይመታኝ እጠነቀቃለሁ። አይደል? ቢመታሽ የሚመስልሻል? በትክክል እየበላሽ ነው? አዎ፣ ትላንትና ሳምቡሳ በላው። ዛሬ ስጋ በልቻለሁ። ይጣፍጥ ነበር? አዎ፣ ደግሞ በነገራችን ላይ አሁን ሊጥ ማብካት እችላለሁ። ስለዚህ ወጥ ቤት ውስጥ ማገዝ እችላለሁ። ቆንጆ ነው። እዛ በደንብ እየተንከባከቡሽ ነው አይደል? አዎ፣ በጣም ጥሩ ሰዎች ናቸው። መቅጣት የማያቆም አንድ አለቃ አለን እና ጆሮአችንን ነው የሚይዘን። አትክልት ስራው ጋር ግልገሎች አሉን። እንዴት ነው ያምራሉ? አዎ፣ እንደዛ ነገር። ኧረ እባክሽ ክብ ነው? አዎ፣ ክብ ነገር ነው እና እማዬ መቼ ነው መተሽ የምትወስጂ? በጣም ላገኝሽ እፈልጋለሁ። ከእስር ቤት ወጥተሻል? እየጠበቅኩሽ ነው እማዬ። በጣም ብዙ ጊዜ ደውዬልሽ ነበር። ስልክሽን አታነሺም። ስልክ ቁጥሩን የተሳሳትኩ መስሎኝ ነበር፣ ግን ትክክል ነበር። መቼ ነው መተሽ የምትወስጂ? ላገኝሽ እፈልጋለሁ። እየጠበቅኩሽ ነው። ሁልጊዜ ማታ ማታ ቦርሴን አዘጋጃለሁ። ልብሴንም ለብሳለሁ እና ነጠላ ጫማዬንም አደርጋለሁ። እኔ ካንቺ ጋር መሆን እፈልጋለሁ እማዬ። ነይና ውሰጂኝ እማዬ። ካንቺ ጋር መኖር ነው የምፈልገው። ቱርና እማዬ፣ በጣም ይቅርታ። እየለመንኩሽ ነው። ድጋሚ አፍነሽ ውሰጂኝ፣ አፍነሽ ውሰጂኝ። ማንን ነው ስታናግሪ የነበረው መሊክ ውዴ? ማንንም። አንድ ታሪክ እየሰማሁ ነበር። ሄሎ፣ ትንሽ አለቃሽ ትመስያለሽ። የሚያሳዝን ታሪክ ነበር። ትንሽ አልገባኝም፣ ግን ከዚህ በኋላ እንዳትደግሙ እሺ? ተግባባን? ያለ ፍቃድ ስልክ ማውራት ትክክል እንዳልሆነ ታውቂያለሽ አይደል? ገብተን እንተኛ። እሺ።
ጸጉሯን እኮ ቀለም ተቀብታለች። አዎ ደግሞ በጣም ነው የሚያምርባት። መሊክ ሁሉ ጊዜ ሌሊት ከመኝታሽ እንደተነሳሽ ወዴት ነው የምትሄጂው? እኔ ገብቶኛል፣ ግን ምንም አታስቢ፣ ለማንም አልናገርብሽ። በኋላ እናወራለን። እሺ ልጆች ቆንጆ መጫወቻ ተልኮላችኋል። መስመር ያዙ። አሁን እዚህ ጋር አሻንጉሊቶችም ገንዘብና ገንዘብ ማስቀመጫም አላችሁ። እሺ እኔ አሁን አሻንጉሊቴን እጅ አስቀምጣለሁ። አይ አሁን መጠቀም አትችሉም። አሁን አትጠቀሙም። የምንሰጣችሁን ስጦታ እንድትቆጥቡ ነው የምንፈልገው። ተግባብተናል አይደል? ከዛ ቁጠባ የሚለውን ነገር ትማራላችሁ። ወደፊት የሚጠቅማችሁ ነገር ነው። በዚህ መስማማት ትችላላችሁ ልጆች? እሺ እንስማማለን። በፈጣሪ ስም ሰላም ወንድሜ ስማኝ። ለጥሩ ዓላማ ነበር ወደዚህ የመጣሁት። በቅርቡ ላገባ ነው። የምስክር ጉዳይ አስቸጋሪ ሆነብኝ። ለ2 ደቂቃ ልታግዘኝ ትችላለህ? ይቅርታ፣ ምንም ጊዜ የለኝም ወንድሜ። አይ ጫንተ ደግሞ ወንድሞቼ ስሙኝ። በቅርቡ ላገባ ነው፣ ግን አንድ ችግር ገጠመኝ። ምን እንደሆነ ታውቃላችሁ? ምስክር የለኝም። ልትተባበሩኝ ትችላላችሁ? ከመኪና ውስጥ አባብ ልታሸከመኝ ነው? አግዘኝ ምናምን ትላለህ። እኔ ደግሞ አታፍርም? ምስክርን ቀድመ ነበር አዘጋጅተህ ማምጣት የነበረብህ። ደግሞ አንተ ጭራሽ ልትመክረኝ እየሞከርክ ነው? ፊት ለፊት ንገረኝ፣ ወይ እሺ ወይ እምቢ። ካልሆነ ሂድ። ይኸውልህ ወንድሜ፣ ለማግባት ከሆነ የመጣው ቀድመ ምስክር ብታዘጋጅ ጥሩ ነው። እንዴ አሁንም እያወራ ነው እንዴ? አሁን ራሱ በጣም ተናድጃለሁ። እግሬ ስር ነው የምንበረከከ። በቃ አንተ ሂድ፣ እኔ እንደሚሆን አድርገዋለሁ። ስማ አንተ እኮ ሙሽራ ነህ፣ ነገሩ እንዲከብድ አታድርገው። እንዴ እንጨት ተሸክመህ ነው ያልነው እኮ ነው ያስመሰለው። ያካብዳል እንዴ? 1-2 ፊርማ ለመፈረም እኮ ነው። ወንድሜ ተረጋጋ እባክህ፣ እኔ አስተካክለዋለሁ። ማለት እኔ ምስክር ሆናለሁ። ወይ ወንድሜ በጣም አመሰግናለሁ። በል ፈጣሪ ባርክህ፣ እንሂድ። ና ግን የሆነች ነገር ትሰጠኛለህ አይደል? እንዴ እናንተ ግን ምን አይነት ሰዎች ናችሁ? ቆይ ምን አይነት ባለጌዎች ናችሁ? መልካም ስራ ሰርታችሁ ገንዘብ ትፈልጋላችሁ። ከፊት ዘር በሉ። ምንም ነገር አልሰጠም። ሁለት አሉ ልፈልግ ነበር በልጨው። ምን አይነት ዓለም ሆኗል? ማንም ሰው ለፍቅር ክብር የለውም። ማንም ሰው ለፍቅር ቦታ የለውም። በጣም ያሳዝናል። ቱ የሰው ፍቺማ እንዴት አይጨምር? ይጨምር እንጂ ለፍቅር ቦታ የለው። ወንድሜ አንድ ችግር አጋጥሞኝ ነበር። ልወጣ ነው። ሴቶች ይህንን ማሰር አልቻልኩም። ልታግዥኝ ትቻለሽ እባክሽ? ቢያንስ ዛሬን ማረፍ ብትቺ ደስ ይለኝ ነበር ማዬ። ሄጄ ስራዬን መስራት አለብኝ። ስራው በጣም በዝቶብኛል። ሰላም አቶ አሊ፣ እንዴት ነህ? አቶ አሊ ነው? ወይ ወደ ድርጅቱ ልሄድ ነበር፣ ግን የዚህን ያህል አስቸኳይ ነገር ከሆነ በኋላ መሄድ እችላለሁ። መገናኘት እንችላለን። እና የት ይሁን? እሺ አውቀዋለሁ። በግማሽ ሰዓት ውስጥ እመጣለሁ። በቃ ቻው። አመሰግናለሁ። ለምንድን ነው ወንድሜ አሊ እናቴ ጋር የደወለው? አላውቅም። አንቺን ለማግባት ፈቃዷን እየጠየቀ ይሆናል። ቆይ ይሄ ወሬ ምንድን ነው እህቴ? በቃ ይሆንም የሆነው ውዴ። ግን አንቺ ትንሽም ቢሆን ወንድሜ አሊን ትወጂዋለሽ መሰለኝ። አያት ቀልጅ፣ እንደዛ አይደለም እህቴ። ታዲያ ለምንድን ነው ፊትሽ የቀላው? ቀይ ሆኗል እኮ ውዴ፣ ቀልቷል። ወይኔ ጉዴ! ሂሳብ መጻፌን ረስቼው መጣሁ። ወይ እሺ በቃ እኔ ከጀርባ መቀመጫ ይዤ እጠብቅሻለሁ። የት ልትሄጂ ነው? በእኔ ግቢ እንጂ። እኔ የሂሳብ መጻፌን ረስቼ ነው የመጣሁት። እሺ ግን ቶሎ ብለሽ ነይ እሺ፣ እንዳናረፍድ። አቶ አሊ ሰላም። እንኳን ደህና መጣሽ። ቁጭ በይ።
ምንድነው መጠጣት የምትፈልጊው? በጣም አመሰግናለሁ፣ ግን ምንም አልፈልግም። እንዳልኩ ነው፣ ብዙ ጊዜ የለኝም። አሁን ወደ ድርጅቱ መሄድ አለብኝ። ያው በጣም ይቅርታ አድርግልኝና ወደ ዋናው ነጥቡ እንግባ። ልታወራኝ የፈለከው ስለ ዘይነብ ነው አይደለ? አይ ስለ ወይዘሮ ጎኑል ነው። ወይዘሮ ጎኑል? አልገባኝም። ጎኑል ምን ሆነች? እኔ እንደውም የምታውቂ መስሎኝ ነበር። ወይዘሮ ጎኑል አሟታል። አዎ አውቃለሁ፣ ሆስፒታል ውስጥ ነበረች። ግን ደግሞ የዚህን ያህል ትልቅ ነገር ነው ብዬ አላስብም። በሚያሳዝን ሁኔታ ያለችበት ሁኔታ በጣም ከባድ ነው። አሁን ማውቄ ነው ሆስፒታል ሲሄድ ሐኪሟን አናግሬያት ነበር። መታከም አልፈለገችም። ከዛ ወይዘሮ ጎኑልን አናገርኳት። ምንም ጥቅም አልነበረውም። ለዘይነብ እንዳልናገር ቃል አስገባችኝ። ዛሬ ከሆስፒታል ወጣች ማለት ጥሩ ነገር አይፈጠርም። ለዛ ነው መደበቅ ያልፈለኩት። ወይዘሮ ጎኑልን ብታናግሪያት ጥሩ ነው። ምክንያቱም በየቀኑ ለሞት እየተቃረበች ነው። በጣም ታማለች። ስለዚህ ንግስቷ ሹሌ በመጨረሻም ይሄንን የመሰለ ስርዓት ያለውን ሸበላ ያስሻለ። እስካሁን ማመን አልቻልኩም ጀንጊስ። በጣም ነው የማመሰግነው። እውነቴን ነው። በህይወቴ እንደዚህ ደስተኛ ሆኜ አላውቅም። እንዴት ደስተኛ መሆን እንደሚቻል አሳይተኛል። በጣም ነው የማመሰግነው። እሺ በይኔ አይኒድ ስለተጋባን ብቻ ስሜታዊ አኑን። እሺ እንደዚህ መንሰፍሰፍ አያስፈልግም ሴትዮ። እኔ ሰለቸኛል። ወይ በቀላሉ ነው እንደሚደብር ጀንጊስ። አንዴ ብቻ ልናገር፣ ተጋብተናል። ባሌ ነህ፣ የልጅ አባት ነህ። በቃ ይሄው ነው። ምን ሆነ እና በቃ እንደዛ ነው። ይሄ ጋብቻ የጠበቆቹን ጉዳይ እንዴት እንደሚያሳልፍ እናያለን። ሜሌክ ከኛ ጋር እንድትሆን እናድርግ። እንዴት አባት እንደምሆን ታያለሽ። በዚህ ሳምንት በጣም አስቸጋሪ ሆናለች፣ ግን እንዳበቃ አሳያታለሁ። እንኳን ሌላ ሴት እማዬ ብላ መጥራት አይደለም አንገቷን በመስኮት በኩል ማስወጣት ራሱ አትችልም። ለማንኛውም እናወራለን። እንሂድ። እንኳን ደህና መጣሽ ወይዘሮ ጃሂዴ። ሰላም አሲዬ። ዘይነብ ቤት ነው ያለችው? እላይ ክፍሏ ውስጥ ነች እመቤት። ዘይነብ ውዴ፣ እባክሽ ስራ ካለሽ ስለ አንድ ነገር ላናግርሽ እችላለሁ? እሺ እማዬ፣ ነይ ግቢ። ልጄ ስሚ፣ ለአንቺ መናገር ይኑርብኝ አይኑርብኝ አላውቅም፣ ግን ያው ይህንን ብታውቂ ጥሩ ነው ብዬ አስቤ ነው። የተፈጠረ ነገር አለ? ወይዘሮ ጎኑል አሟት እንደነበር ነግሬሻለሁ። ያን ቀን ልታያት ሄደሽ ነበር አይደል? አዎ ሄጄ ነበር። እና ታዲያ ለምን እንደሆነ ሆስፒታል ሄዳ የነበረው ነገረችሽ? ምንም ትልቅ ነገር አይደለም አለች። ብርድ ነው አለች። ቆይ ምን ተፈጠረ? ዘይነብ ውዴ፣ እውነቱ ግን ወይዘሮ ጎኑል ያለችው ነገር አይደለም። በጣም ይገርማል። በጣም ታማ ነበር። እና ከሁሉም ሰው ደበቀች፣ በተለይ ካንቺ። ለምን? መታከም አልፈለገችም።
ለምን? እኔ እንጃ አላውቅም። መሞት ነው የምትፈልገው መሰለኝ። አንቺ ከፈለግሽ ሂጂና አናግሪያት። ምናልባት ልታሳምኛት ትችይ ይሆናል። ስለምንድን ነው እያወራችሁ ያላችሁት? እና እንዴት የተፈጠረው? እንደነገርኩ ነው መርማሪ፣ እሱን እየተከታተልን ነው። የመሌክ አክጃይን ጉዳይ ኃላፊነት አንተ ከወሰድክ አይቀር ላሳውቅ ብዬ ነው። አሁንም አስፈላጊውን ሁሉ ምርመራ እያደረግን ነው። እባክህ ከዚህ በኋላ ያለውን ነገር እንነጋገር፣ እሺ? እንደዛ አይሻልም? እሺ እሺ፣ እኔ እንደሚሆን አደርገዋለሁ። መሌክ አክጃይ ከልጆች ማሳደጊያው ጠፋች። ሹሌ ይልዲዝ አሁን እኮ ባልና ሚስት ነን ጄንጊዝ። ሹሌ ይልዲዝ በጣም ደስ ይላል አይደል? አዎ የሚገርም ነው። ነይ እስኪ እንኪ ቆንጆ። ቆይ አትሂድ፣ ይህንን ያዝ። ስለዚህ ጄንጊዝ ለሚስትህ ሻይ ብቻ ነው የምትጋብዛት ማለት ነው? ለምን በቦስፈረስ ዳርቻ ሻምፓኝ አትከፍትላትም? እንደዛ ይሻላል። ወዲያውን ያለንበት ቦታ የት እንደሆነ የምታውቂ አልመሰለኝም። ቦስፈረስ ማለት ይሄ ነው። በሻዩ ሳይቀዘቅዝ ጠጪ። ጄንጊዝ ከዚህ በላይ መስራት አልፈልግም። ጭፈራ ቤት ውስጥ በጭራሽ መገኘት አልፈልግም። እነዛ የሚያስጠሉ ወንዶችና ባለጌዎቹ ሴቶች ሰልችተውኛል። ጄንጊዝ ከነሱ ጋር መስራት በጣም ነው የሚደብረው። ስለዚህ ከእጅ ወደ አፍ የሆነ ኑሮ መኖር ነው የምትፈልጊ ማለት ነው? አይደለም፣ እንደዛ ማለት አይደለም። ማለት አሁን ለኛ የሚሆን በቂ ገንዘብ አለን እኮ ጄንጊዝ። ቤቴ ውስጥ መሆን ነው የምፈልገው። ምግብ መስራት እፈልጋለሁ። በዛ ላይ ልጄን ደግሞ ቤተሰብ መመስረት እንደምትፈልጊ እየገባኝ ነው። ግን እሺ ችግር የለውም። ግን ያው እንደምታውቂው ወንድ ልጅ የቤቱ መሪ ነው። ለአንቺ ባልና ለልጅሽ አባት እንደሆነ የምትፈልጊ ከሆነ በእኔ ውሳኔዎች ጣልቃ አትገቢም። እሺ በቃ ጣልቃ አልገባም። ዞሮ አንተ ባሌን የፈለግከውን ማድረግ ትችላለህ፣ ችግር የለውም። ትክክል ነሽ። እና ደግሞ እዛ ቤት ውስጥ እኔ ያልኩት ነገር ብቻ ነው የሚፈጠረው። ተግባባን? ከዚህ በኋላ ለዛች ልጅ ስራ ተጠያቂ የምሆነው እኔ ነኝ። ያኔ ገንዘብ አልነበረንም፣ አሁን ግን አለ። ፈጣሪ ከፈቀደ ልጄን ትምህርት ቤት ልካታል። እሷም ከኛ ጋር ጥሩ የሆነ ህይወት ትኖራለች። አዎ ትምህርት ቤት ልንልካት ነው። ግን የትኛው ትምህርት ቤት ነው የምትሄደው? ስንት ሰዓት እንደምትሄድና ስንት ሰዓት እንደምትመለስ ማወቅ ፈልጋለሁ። በሰዓቱ ስራ ብትማር ጥሩ ይሆናል። ግን ያው እንግዲህ እኔ ካሁን በኋላ አባቷ ስለሆንኩ እናትና አባቷን እንዴት ማክበር እንዳለባት ነው። ዘይነብ እንኳን ደህና መጣሽ። ከሆስፒታል ወጥተሻል እንዴ? አዎ ዛሬ ጠዋት ነው የወጣሁት። እዚያ ያሉት እቃዎች ስለተዘበራረቁ ላስተካክል ብዬ ነው። ምን ተፈጠረ? የተፈጠረ ነገር አለ? የደበረሽ ትመስያለሽ። ምን ነበር ያመመሽ? ነገርኩሽ እኮ ብርድ መቶኝ ነው። ያው እርጅናውም አለ አይደል? ጉንፋንም ቢይዘኝ አልጋ ሊያስይዘኝ ይችላል። እላይ እንሂድና ሻይ ላፍላልሽ። ነይ ወደ ውስጥ ግቢ። በይ ግቢ። በሩን ልዝጋውና እመጣለሁ። ትኩሱን ጠጪ እሺ። ምን ነው ልጄ፣ ችግር አለ እንዴ?
ትክክለኛው በሽታሽ ምን እንደሆነ አውቄያለሁ። ለምንድን ነው የደበቅሽኝ? በጣም ብዙ ጊዜ ጠይቄሽ ነበር አይደል? ለምንድን ነው ስለዚህ ነገር የዋሸሽኝ? ከዚህ በኋላ አንቺን ማናደድ አልፈልግም። እኔን ማናደድ አልፈለግሽም? እና ሕክምናውን እምቢ በማለትሽ እኔ በጣም የምናደድ አልመሰለሽም? ከ24 ዓመት በኋላ ህይወቴ ውስጥ ገባሽ። ከዛ ስትሞች የማላዝን ነበር የመሰለሽ እንዴ? ለምንድን ነው እንደዚህ አይነት ነገር የምታደርጊው? ለምን? ይሄ ምንድን ነው? ቅጣት ነው? ራስሽን ልትቀጪ ነው? ብትሞቼ የሚሻል ይመስልሻል? ምንም አልገባኝም። ምን እያሰብሽ ነው? ያኔ በጣም ትንሽ ልጅ ነበርኩ። እኔን ለመጠበቅ ብለሽ ከአንቺ ጋር እስር ቤት እንዳልገባ አደረግሽኝ አይደል እንዴ? ጥለሽኝ ሄድሽ አይደል? እዛ ውስጥ የነገርሽኝ ነገር እሱን ነው አይደል? እና አሁን በሽታሽን የምትደብቂው እኔን ለመጠበቅ ነው? እኔ መጠበቅ እንደምፈልግ ጠይቄሽን ታውቂያለሽ? ትክክል አይደለም። ታውቂያለሽ፣ ለአመታት የክህደት ህመም ሳስታመም ኖሬያለሁ። እናቴ ስለማትወደኝ እንደሆነ ትታኛ ሄደችው አምኜ ነበር። እና አሁን ደግሞ እንዴት እንደዚህ ታደርጊያለሽ? እሱን እንዳሰብሽ አላወቅኩም ነበር። ይቅርታ አድርጊልኝ። አንቺ እዚሁ ሁኚ፣ እኔ ከፍተዋለሁ። እማዬ ቱርና እማዬ ቱርና እና ታዲያ ምን ይመስልሻል እማዬ? መጀመሪያ እኛ ቤት ነበር የሄድኩት እና ስልክ ደውዬ ሳታነሺ ስትቀሪ ደንባራ አክስቴ ጋር መጣሁ እና አንቺ ጋር እንድትወስደኝ ልጠይቃት ነበር፣ ግን አንቺ እዚህ ነሽ። እዚህ ምን ታደርጊያለሽ ውዴ? መንገድ ላይ ያለው ወንዶቹ ቦይኩዝ እንዴት ነው የሚካሄደው ብዬ ጠየቅኳቸው። ቤታችን ቦይኩዝ ውስጥ እንደሆነ አውቅ ነበር። ከዛ እነሱም አውቶቡስ ማቆሚያውን አሳዩኝ። በአንድ አውቶቡስ ብቻ መምጣት አልቻልኩም። መጀመሪያ እንደዚህ ረጅም አውቶቡስ ነበር። ከዛም እኔ ሚኒባስ ይዤ መጣሁ። ብቻ በዚህም በዛም ብዬ እዚህ ደረስኩ። ቆይ ለማንም ሰው ሳትናገሪ ነው እዚህ መጣሽ? እማዬ ምን እንደሆነ ታውቂያለሽ? አውቶቡስ ላይ አንድ አሮጊት ነበረች። ጥርሷን አውልቃ መልሳ ውስጥ ከተተችው። እንዴት ነው እንደዚህ ሆነው እማዬ? ምን ተፈጥሮ ነው? አውቶቡስ ውስጥ ስገባ ወደቅኩ። እጄ ላይ ነበር የወደቅኩት እና መንገድ ላይ እየተሻገርኩ እያለ ነው የተፈጠረው። ብዙም አልተጎዳውም። የሆነ ነገር ተፈጥሮ ከሆነስ? ይበልጥ ተጎድተሽ ቢሆንስ? አንድ ነገር ሆነሽ ቢሆንስ? ለምንድን ነው እንደዚህ አይነት ነገር ያደረግሽ? እማዬ ስላየሽኝ ደስ አላለሽም እንዴ? አንቺን ማግኘት በጣም ፈልጌ ነበር። ቱርና እኔም ላገኝሽ ፈልጌ ነበር። እማዬ
ከእስር ቤት ስትወጣ ሁሉንም ነገር እነግራታለሁ። እናቷ አባቷን እንደገደለችው እነግራታለሁ። ዘይነብ 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 የኔ ዱቱርና ደንበራ አክስቴ ይኸውም ቤት መጥቻለሁ። እንኳን ደህና መጣሽ የኔ ግልገል፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። አንሳው አንሳው። ሰዎች ይቅርታ፣ አሁን እመለሳለሁ። መርማሪ ሲና ነው። መሌክ አክጃይ የት እንዳለች ታውቃለህ? መሌክ ልጆች ማሳደጊያ ውስጥ ነች። ምን ነው? እኔም እሱን ነበር ያሰብኩት፣ ግን አይደለችም፣ ጠፍታለች። ጠፋች? ትምህርት ቤት እያለን ጥያቄን በጥያቄ የሚመልሱ ሰዎች ጊዜ ለመግዛት እየሞከር ነው ብሎ አስተምሮኛል። እኛ ደግሞ አንድ ነገር እስካልገባን ድረስ ደጋግመን እንድንጠይቅ ነግረውናል። አለቃ፣ ለዛ ነው የምጠይቅህ። እንደዛ ከሆነ ጉዳዩን በትክክል ከገባ ወይም በቂ ጊዜ ገዝተህ ጨርሰህ ከሆነ ጥያቄ መልስልኝ። እኔ መሌክ ካልጃይ የት እንዳለች አላውቅም። እንዳመለጠች መጀመሪያ ያወቅከው ከኔ ነው? አንድ ነገር ብቻ ነው የማውቀው፣ እኔም በማስጨነቅ ጊዜ እያጠፋ ነው። እየጠበቅንህ ነው አሊ። ይቅርታ አድርግልኝ፣ ግን አሁን መሄድ አለብኝ። ሰነድ 111 አለቃ። አንቺን ሳልጠይቅሽ ያቺ ሴት ቤቷ ልትሄድ ነው ብለን አስበን ትኬት ገዝተን ላክናት። ምናልባት ስህተት ሰርተን ከሆነ አልገባኝም። ወይዘሪት ኮል አይ ምንም ስህተት አይደለም፣ ጥሩ ነው ያረጋችሁት። መቼ ነበር ሄደችው? ዛሬ ጧት ላይ አንድ ተማሪያችን ናት ይዛት ሄደችው። ገባኝ። ማለት ያው እኔ ከሆስፒታል ስወጣ እቤት አላየኋትም ነበር፣ ለዛ ነው የጠየኩ። በጣም ይቅርታ አድርግልኝ። ያው አንተንም በጣም አስቸገርኩ። እንደዛ አይደለም ወይዘሪት ኮኑል፣ ችግር የለውም። እንዴት ነሽ? የምትፈልጊው ነገር አለ? የማግዝሽ ነገር አለ? አይ ደህና ነኝ። አይ ዘይነብ መታለች፣ አሁን ቤት ውስጥ ነው ያለችው። እሷ ጋር እሄዳለሁ። ይቅርታ አድርግልኝ አቶ አሪፍ፣ በኋላ እናወራለን። ችግር የለም። እሺ እሺ፣ መልካም ቀን። ትምህርት ቤት ውስጥ ያሉት አክስቶቻችን በደንብ ነው የሚሰሩት፣ ግን የደንባራ አክስቴን ሾርባ በጣም እናፍቀዋለሁ። ዛሬ ብታይ ደስተኛ ነበርኩ። ዛሬ ብትሰራልኝ ደስ ይለኛል። እና ነገ ፓስታ መስራት ትችላለሽ? እና ከነገ ወዲያ አብረን ኬክ መስራት እንችላለን። ቱርና ውዴ፣ ኬክ መስራት አንችልም። እንደዛ ከሆነ ሁሌ ፓስታ ትሰሪልኛለሽ። ቱርና በይኔ ቁጭ በይ። እሺ። መልሼ ይዤሽ ስለሚሄድ ኬክ መስራት አንችልም። እሺ ውዴ። ለረጅም ጊዜ አብሬሽ መሄድ አልችልምና አንቺም ከኔ ጋር መሆን አይፈቀድልሽም። ማን ነው የማይፈቅደው? ፍርድ ቤት። በቃ ህጉ ነው። ግን ካላንቺ መሆን አልችልም። ማይ የኔ ውድ፣ የኔ ቆንጆ ልጅ፣ እኔም ያለ አንቺ አልችልም። ግን አሁን ለትንሽ ጊዜ ነው። ቱርና፣ የሚበላ ነገር ምን ልስራልሽ ልጄ? ደንበራ አክስቴ፣ አሁን ሾርባ ትሰሪልኛለሽ? አዎ እሰራልሻለሁ ልጄ፣ እሰራልሻለሁ። እማዬ እባክሽን ራስሽን አታሰቃይ። ምንም ነገር ቢሆን እህቴን ከእስር ቤት ለማስወጣት ነው ያደረግሽው። እውነት ነው ጋምዜ፣ ግን በቃ አላውቅም። እኛ ብቻ ነን የደስታ ቀን በፒዛ የምናከብር አይደል? ከመብረዱ በፊት እንብላ። ጋምዜ፣ አሁንም ደግሞ የምበላውን ልቁጠር እንዳትሽ። እማዬ፣ ወንድሜ አሊ እየደወለልሽ ነው። እስኪ ሊዮ። አቤት አቶ አሊ። ወይዘሮ ጃይዴ ሰላም። ዘይነብን ማግኘት አልቻልኩም፣ ለዛ ነው አንቺ ጋር የደወልኩት። እዛለች? አይ አሁን እዚህ የለችም። የሚያስፈልግ ነገር አለ እንዴ? መሌክ
ከልጆች ማሳደግ ያጠፋች። ምን? ቆይ መቼ? እኔም አላውቅም። መርማሪ ሲናን ነገረኝ። ስብሰባ ውስጥ ነኝ። አሁን ረጅም ሰዓት ማውራት አልችልም። እባክሽ ማንኛውንም ነገር ከሰማሽ ብታሳውቂኝ ደስ ይለኛል። እሺ ይቻላል አቶ አሊ። አሁን ዘይነብ ጋር እደውላለሁ። በጣም አመሰግናለሁ። ምን ተፈጠረ ማዬ? መሌክ ከህፃናት ማሳደጊያው ጠፍታለች። ምን ጠፋች ማለት ምን ማለት ነው? አቤት ማዬ። ዘይነብ የት ነው ያለሽው? ከወይዘሮ ጎኑል ጋር ነኝ። ቱርና ካንቺ ጋር ነች? ዘይነብ እባክሽ መልሽልኝ። እባክሽ አይደለችም በይ። ከዚህ በኋላ ምንም አይነት ችግር ውስጥ ልከትሽ አልፈልግም። ስልኩን እንዝጋው እሺ? ዘይነብ አይሆንም። ዘይነብ አሁኑኑ ቱርና መልሰሽ መውሰድ አለብሽ። አሁኑኑ። ቃል እገባልሻለሁ ማዬ፣ መልሼ ይዣት እሄዳለሁ። ነገ መልሼ እወስዳታለሁ። ቃል እገባለሁ። ምን አለች ማዬ? ምንድን ነው? እስካሁን አልደረስንም እንዴ? እዚህ ነን ውዴ፣ እዚህ ነን። ፈጣሪ ሆይ ነይ። ወይኔ በደስታ ልሞት ነው። ተጠንቀቂ። አይኔን የሸፈንክበትን መፍታት እፈልጋለሁ። ምን ነው መጠንቀቅ ያለብኝ? ቆይ እሺ፣ እዛ ጋር ደረጃ አለ። ነይ ወደዚህ። የብረት በር አለፍን፣ ከዛ ወደ ውስጥ ገባን። ይኸው ደረጃውን ውጪ። በይ አይ ነይ ወደዚህ ነይ። አይ ነይ ግቢ። ተጠንቀቂ። እኔ ነው ልቅልሽ። አውልቀው። ይኸው አሁን እይ። እና ምን ይሆን? ይሄ የማን ቤት ነው ደግሞ? የማን ነው ማለት ምን ማለት ነው? የኔ፣ ያንቺ፣ የኛ ነው። ውሸትን ነው እንዴ? እኔ ደግሞ ቆይ መቼ ነው የዋሸሁሽ? ንገሪኝ። ነይ ወደዚህ። ወጥ ቤቱ እዚህ ጋር ነው። በደንብ አየሽው? እንቀጥላለን። ሽንት ቤቱ ይኸውና። ክፍላችን ይሄ ነው። በጣም ደስ ይላል አይደል? እና ገና አላበቃም። ነይ ወደዚህ። ይሄ ደግሞ የልጃችን ክፍል ነው። ቼንጊስ አስደስትሻለሁ ብዬ ነበር፣ ግን በጣም ስሜታዊ ሆንሽ። ታይ እንጂ በቃ ነይ። እዚህ ጋር በጣም ጥሩ አግኝቻለሁ፣ እዚህ ጋር በጣም ጥሩ አግኝቻለሁ፣ እዚህ ጋር በጣም ጥሩ አለ፣ እዚህ ጋር በጣም ጥሩ አግኝቻለሁ። እንዴ እዚህ ጋር ለምንድን ነው የተቀነሰብሽ? ማካፈል ተሳስቼ ነው ማዬ። ተናደሽብኛል እንዴ? ለምን እናደዳለሁ ውዴ? እና ታውቂያለሽ ማካፈል እኔንም በጣም ይከብደኝ ነበር፣ በተለይ ደግሞ 3 ቁጥር ሲሆን። 3 ቁጥር ነው ያልሽው? እሱን እኔ ሌላ ጊዜ በደንብ አስተምርሻለሁ ልጄ። እሺ ደንባራ አክስቴ ፍራፍሬ እንብላ። እሺ እኔ ውድ። አይ እኔ እመጣለሁ። ለመታከም ስለተስማማሽ በጣም አመሰግናለሁ።
አይ ይቅርታ አድርጊልኝ ዘይነብ፣ እሱን ገና አልወሰንኩም። ደግሞ ለቱርናም ቃል ገብተሽላታል። ወደፊት ማካፈል ታሳያታለሽ። ስለዚህ ደህና መሆን አለብሽ ለኛ ስትይ። እሺ አንቺ ቁጭ በይ። ወይዘሮ ጃሂዴ፣ ወይዘሮ ጎኑል እንዳረብሽን ተስፋ አደርጋለሁ። ኧረ በጭራሽ። ውስጥ እንግዶች እንዳሉሽ እናውቃለን። ስለ ትንሿ እንግዳም እናውቃለን እና በጣም ናፍቃናለች። በሉ ግቡ፣ 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 ወደ ውስጥ ግቢ፣ ግቢ። እማዬ እኔ ትልቋ ነኝ እና አንቺ ነሽ ትንሿ። ቱርና አክስቴ ውዴ፣ አክስቴ የኔ ቆንጆ እንዴት እንደናፈቅሽ። ሰላም እንዴት ነሽ? እንዴት እንደናፈቅሽ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎትን ከድምፁ በኋላ መልእክት ያስቀምጡ። ድምፁን እስክትሰሙ ድረስ ትንሽ ጠብቁ። ወይዘሮ ዘይነብ አሊ ነኝ። አንድ አስቸኳይ ነገር አለ። ምናልባት አንቺ ታውቂ ይሆናል። ቤትሽ መጥቼ ላገኝሽ አልቻልኩም። ስለዚህ ወይዘሮ ጎኑሽ ጋር ሄጄ ጠይቃታለሁ። ይሄንን መልእክት ስታገኝ ብትደውይልኝ ደስ ይለኛል። እዛ ጋር ብርድ ልብስ አለ፣ እሱን ያለበሻት? አዎ፣ እዛ ቁጭ ብላ እንዴት እንደተኛች አይታችኋል? ጭንቅላቷ ድንገት ነው የወደቀው። ግን እንዴት አንድ ትንሽ ልጅ እዚህ ድረስ መጣች እህቴ? እንግዲህ ያደረገችው ከአንድ ባስ ወደ ሌላ ባስ ተጠቅሜ መጣሁ አለች። በአውቶቡስ ነው የመጣችው? በጣም የሚገርም ነገር ነው። ታውቂያለሽ፣ በሄሊኮፕተር ነው የመጣችው ብትይኝ ራሱ አዲስ ነገር አይሆንብንም። ግን ከኛ መሀል አውቶቡስ ውስጥ ገብተው የማያውቁ ሰዎች አሉ አይደል ጋምዜ? ድሮ አጀመሪኝ። ቁም ነገር እያወራን እኮ ነው ያለነው። ግን ብዙ የምናወራቸው ነገሮች አሉ። ቱርናን እንዴት ከኛ ጋር ማስቀረት እንደምንችል ማሰብ አለብን። ኧረ እባክሽን እሱን እናውራ። እኛ ጋር ማስቀረት የምንችል ይመስልሻል? የእውነት አሁን ይሄ ትርጉም ይሰጣል? ስሙ ሴቶች፣ ቱርናን እኔ መልሼ መውሰድ እችላለሁ። አንቺ ተቀመጭ።